እንደምን አድራችኋል የእግር ኳስ ወዳጆች በሙሉ። ዛሬ መኝታ ቤቴን ከዚህ ወደዚህ ቀይረዋለሁኝ ማለት ነው። ስለዚህ ያው የሮናልዶ ወይም የፖርቹጋል አድናቂ ነኝ። ሀገራችን ኢትዮጵያ ስለማትወዳደር በዓለም ዋንጫ ቢያንስ ስለዚህኛው ጊዜ ሀገራችን እስክትወዳደር ድረስ ሀገር እንበደራለን። ስለዚህ መጀመሪያ የክፍሉ የእቃዎቹ አቀማመጥ አሁን እንዳያችሁት አይደለ? እነሱን አነሳሳና ከዛ በኋላ የሸሚዝ ማስቀመጫ ነው የሚባለው እሱን ወደዛ መስታወቱን ብቻ ወደ ተለያየ አቅጣጫ አረጋቸዋለሁ። ስለዚህ መጀመሪያ የአልጋውን ርብራብ ነው እያነሳሁኝ ያለው። ከዛ ብሎኖቹን መፍታት ቀጠልኩኝ። ስለዚህ ያው ብሎኖቹ ከተፈታቱ በኋላ እቃ ወደ ማነሳሳት ነው የሄድኩት። የአልጋው ፍሬም ተነስቶ ካለቀ በኋላ አልጋ ስር ያው የጫማ ማስቀመጫ ስለሌለኝ አልጋ ስር ነበር ጫማዎች የተቀመጡት። እሱን ካነሳሳው በኋላ እንደምታዩት ከዛ እየጠረኩት ነው። ከጠረኩት በኋላ ወደ ሞልበል ገባለሁ ማለት ነው። ከዛ ቤቱ ከተጸዳ በኋላ አሁን የማደርገው ይሄንን ፍራሽን እዚህ አሁን የምንመለከተው ቦታ ላይ ስለሆነ የማመጣው አልጋውን አልፈልገውም ለጊዜው። ስለዚህ እቃዎቹን እያነሳሳሁኝ ነው። ስለዚህ አሁን ከዚህ ከመሳቢያው በላይ ያለው እቃ ሲነሳ ይሄንን ይመስላል ማለት ነው ክፍሉ። ስለዚህ እቃዎቹን ወዲህ ነው የማመጣቸው። እዚህ ጋር ፍራሹ በዚህ በበሩ በኩል ስለሚሆን ስለዚህ ፍራሹ ተነጥፎ አልጋው ተነጥፎ ሲያልቅ ይሄንን ይመስላል። አሁን የማደርገው ምንድነው ያሉኝ የሮናልዶ የተወሰኑ ፎቶዎች አሉ በፊት ከጋዜጣ ከመጽሔት የተወሰዱ ማለት ናቸው። ስለዚህ የመጀመሪያ ሀሳቤ እነሱን መለጠፍ ነበረ ግድግዳው ላይ። ስለዚህ ሲለጠፍ ምን ይመስል ይሆን የሚለውን ዝም ብዬ ለማየት እየሞከርኩኝ ነው። እዚህ ጋር እንደምን አመሻችሁ። አሁን በነጋታው ነው የማሳያችሁ ነገር አለኝ አይደል ያልኳችሁ። ስለዚህ የማሳያችሁ ይሄንን ነው ማለት ነው። ይሄንን አሰርቼ መጣሁኝ። ስለዚህ ቅድም እንዳያችሁት ይሄንን ግድግዳ ላይ እለጥፈዋለሁ እና በጣም ቀላል ነው ለመለጠፍ። ፕላስተር ይደረጋል። ከዛ ፕላስተሩን ግድግዳ ላይ መለጠፍ፣ ከዛ መላጥ። ላለመውደቅ በስማም እያልኩኝ ነው። ስለዚህ መጀመሪያ ከመለጠፊ በፊት ግድግዳ ላይ ማለት በየትኛው በኩል ላይ መሀል ላይ ወይስ ትንሽ ወደ ጥግ ይሄድ ምናምን ብዙ ቦታ ለነገሩ አልተረፈውም። እሱን ለማየት እየሞከርኩኝ ነበረ። ደስ ይላል። በጣም ነው ደስ የሚለው። አሁን ደግሞ የፖርቹጋልን ባንዲራ
አስባችሁታል? የኢትዮጵያ አልፋ ቢሆን ኑሮ የሀገራችን ባንዲራ ነበር የሚሆነው። ተጣሟል ትንሽ ግን ችግር የለውም። መልሼ አስተካከልኩት ማለት ነው። መጨረሻው ይህንን ይመስላል። ቪዲዮውን እንደወደዳችሁት ተስፋ አደርጋለሁኝ። ከፍራሼ ላይ እንዲህ ነው የሚታየው። እንግዲህ ድል ለፖርቹጋል።